ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ጠዋት መኪና እያጠብኩ ነበር። ሰዎች ሄዱትና ሙሽሪት ዘነጥ ብላ ሄደችው። ከዛ በቃ ዱባይ ምናምን ሊዝናኑ ሊሄዱ ነው። አሁን ያው እረፍት አይደለ? በቃ ዱባይ ሊዝናኑ ነው ሄዱት ብዬላችሁ መኪናዬን አጥቤ ጨርሼ ጓዳ መጣውና ነጭ ሽንኩርት ልጬ ግማሽ ኪሎ ያክላል ልጬ እንደዚህ ሰንጠቅ ሰንጠቅ አድርጌው በዘይት በምግብ ዘይት ጠበስኩትኝና ይሄ ቲክቶክ ማያሳየን ነገር እኮ የለም ማያሳየን ነገር እኮ የለም። እኛ ግን ቅሌታችን ጉዳችን ፈላ። አይ ዘንድሮ። ከዛ ያንን ነጭ ሽንኩርት በዘይት በምግብ ዘይት ጠበስ ጠበስ አደረኩትኝና በመጥበሻ ላይ ዘይቱን ቆዳዬን እኔ ሻወር ቤት ገብቼ ቆዳዬን ውስጡን ተቀባሁት ፀጉሬን እና ፀጉሬ ያሳድጋል። አዎ ከዚህም በፊትም እኔ ይቀባ ነበር እንደሱ ማለት ነው። እና ደግሞ ወይ ደግሞ ሩዝ ተቀቅሉና ሮዝመሪ ካላችሁ ሮዝመሪ ያርጉበት። ከዛ በኋላ ነጭ ሽንኩርት እንደዚህ ስንጥቅ ስንጥቅ ታረጉና አብራችሁ ባትቀቅሉ ችግር የለውም። ነጭ ሽንኩርቱን ይሄ በካክ መርጫው አለ አይደል? እሱ ውስጥ የሩዙን ውሃና የሮዝመሪውን ውሃ አጠልና ነጭ ሽንኩርት ውስጡ አንድ ሁለት ሶስት ፍሬ ስንጥቅ ስንጥቅ አድርጌ ውስጡ አድርጌ ማታ ማታ ሁሌ ከመተኛቴ በፊት ፀጉሬ መሳጅ አደርገዋለሁ። እሱን እየቀባው ከዛ ፌስታል አስሬ ሻሻ ስሬ እተኛለሁ ማለት ነው። አሁን ደግሞ ፀጉሬ መታጠብ ስላሰብኩኝ ሁሌ ምን ፀጉሬን ስታጠብ ያንን ነጭ ሽንኩርት በዘይት በምግብ ዘይት እየጠበስኩኝ ፀጉሬን እቀባላችኋለሁ። ያው እሷ ቀን ቀን ቤት የለችም አይደለ? አታውቅም። እሱ ግን አለ ይኖራል። ብዙ ጊዜ አብዛኛው ጊዜ ቤት ነው እሱ። ከዛ አሁን እነሱ ጠዋት ሄደዋል ብዬ ፀጉሬን ተቀብቼ ፎቅ አጽድቼን ብዬ መጣው። ታችም አጸዳው መጣው። ከዛ አሁን በር ተንኳኳ። ከዛ ሲንኳኳ ለካ እኔ ጀረስ ሲጮህ እኔ ለካ አልሰማውም። ጓዳው ለብቻው ነው፣ እኔ ጓዳ ነኝ። ከዛ እንደነገርኳቸው የጭበር መቆለፍ ጀምሬያለሁ አይደለ? ከዛ በኋላ ደወለልኝ። አጎቷን ይዛን የመጣችው። ከዛ ለካ አያቷ ቤት ነው ሄዱት፣ የእሷ አያት ቤት ነው ሄዱት። ከዛ አጎቷ ደወለልኝ። ሲደውልልኝ አቤት ሚስተር ብዬ ሳነሳ ጀረስ ሲጮህ አትሰሚም ጓዳ ነሽ እንዴ አሉኝ። ጓዳ ሰውን አይሰማም፣ ፎቁ ላይ ስትሆን ነው የሚሰማው። አዎ ጓዳ ነኝ ብዬ የውጭ በር ክፈች መተናል አሉ። እሺ ብዬ እንዴት አባቴ ላርቅ እየሮጥኩ ሂጅ የውጭ በር መክፈት። ከዛ በኋላ ገቡ፣ የቤቱን በር ከፈትኩላቸው ገቡ። ከዛ ሙና ነው የሚሉኝ። ሙና ምግብ እየሰራች ነበር እንዴ ጓዳ አለችኝ። ከዛ አይ አይደለም ምን ነው አልኳት። እሷ ለካ ነጭ ሽንኩርቱ ሸቷት ነው፣ ግን ፌስታል አድርጌ ሻሻ ስር ያለው ግን ልብሴ እንዳለ እሱን ስጠብስ ሽንኩርት ነው መሰተው ነጭ ሽንኩርት አይ ምግብ ይሸታል ስትለኝ አልኳት። ከዛ እሱ አሁንም እኮ ብዙ ጊዜ አንዳንዴ ይሸተኛል አለ። ቅሌቴ ተዋረድኩኝ። እሷ ያው ቤት ብዙ ስለማትውል አታውቅም። እሱ ለካ እየሸተተው ነው። ከዛ በኋላ ምን ብላ ጥሩ ነው ደንግጬ፣ አዎ ካጠገባችን ያለው ፎቅ እኮ አንዳንዴ ምግብ ሲሰሩ እኮ ወደ እኛ ቤት ይመጣል ሽታው፣ የዛ የፎቁ ሽታ ይሆናል። እዛ ላይ ሰሩት ምግብ ይሆናል ይላችሁ። አይ ተዋርጄ ጸጥ ብዬ አለችና እሺ ነው እንዴ አለችና ከሰል አለ እንደዚህ ክቡ ከሰል፣ እሱን አቀጣጥላ እጣን አጨሰችና ፎቅ አጭሳ መታ ታች አረገች። እኔ ሹልክ ብዬ ወደ ጓዳ የመጣው ጓዳዬን እያጠብኩ ነው አሁን። ከዛ በኋላ በፊት እንዳልኳችሁ ነጭ ሽንኩርቱን ምረጨዋል አይደለ? እሱን ማታ ማታ ነው የማደርገው። ያው ክፍሌን ዘግቼ ራሴ ሻወር ቤት ውስጥ ነው። እስከ ነገ ጠዋት ሽታው ይሄዳል። ነጭ ሽንኩርት ፀጉር በጣም ነው የሚያሳድገው ውዶችዬ። እና የምግብ ዘይት እንደዚህ ደግሞ ስላችሁ ማዳም እያለች እንደኔ እንዳትዋረዱ እሺ፣ አደራችሁ። እኔ ጥሩ ስለሆኑ ነው ሰዎች፣ እንደኔ እንዳትዋረዱ እየተጠነቀቃችሁ ተጠቀሙ። እኔ አሁን ሄደዋል ሩቅ ቦታ ነው ሄዱት ብዬ መቀባቴ ነበር። ሌላ ቀንም ግን እቀባለሁ፣ እሱ ምንም አይልም ማለት ነው። እና ዛሬ ተዋረድኩኝ። ግን ፀጉሬ በፊት ኢትዮጵያ እያለሁ እዚህ ጋር ግብት ነገር ብሎ ነበር ወደ ውስጥ። አሁን በጣም ነው ያደገልኝ። እና ነጭ ሽንኩርት በጣም ነው ፀጉር የሚያሳድገው ማሮቼ። እንደዚህ ደግሞ ስላችሁ ኢትዮጵያ ያላችሁ እናቴ በተወደደ ዘይት ስንት ብር ገብተዋል? የኑሮ ውድነት አናታችሁ ላይ እንዳይወጣ ኢትዮጵያ ያላችሁ እንዳትሞክሩ። ያው ከኑሯችን አንጻር ብዬ ነው፣ የአቅም ጉዳይ ነው። ግን እዚህ ያላችሁ ግን ማሮቼ፣ ውዶቼ፣ ቅመሞችዬ እኛ ፀጉራችን በሻሽ ታፍኖ አየር ሳያገኝ ነፃነት ሳያገኝ እንደ ዞማዎቹ ሳይሰራ ምናምን አይደለ የምንውለው በስራ እኛም በስራ ዩኒፎርም የምንለብስ እንደኔ ሻሽ የምናስር ደግሞ እኮ በዩኒፎርም ስናምር እኮ ውበታችን ጌታ። ስለዚህ እንደኔ ማዳም ቤት የምትሰሩ እነሱ ሳይኖሩ ፀጉራችሁን ነጭ ሽንኩርት ወይ እንደኔ ሽንት ቤት ለብቻሽ ካለሽ ሻወር ቤት ክፍልሽ ለብቻሽ ካለሽ ማንም ሰው ቅሬታ የማያቀርብብሽ ከሆነ ነጭ ሽንኩርት ሩዝ ቀቄና እነሱ ሳይኖሩ ሮዝመሪ አድርጊበትና ውሃውን አጥለሽ ነጭ ሽንኩርት አንድ ሁለት ፍሬ ውስጥ አድርገሽ ዝም ብለሽ ተቀሚው፣ ዝም ብለሽ ሞክሪው፣ መሳጅ አድርጊው ጭንቅላትሽን፣ ሻሽ ሰሪበት ምናምን ነገር። ከዛ በኋላ በቃ ልትታጠቢ ስትይ ደግሞ እነሱ ከሌሉ እንደኔ እንዳትወረዱ እየተጠነቀቃችሁ ማለት ነው። አሁን እቺ ጓዳ ፏፏ አጥቤ ልታጠቡ እንጂ
እንደዚህ ማ እንዴት ብዬ ነው ፊት ለፊታቸው መቀረብ? እንደዚህ እንዴት ብዬ እንዴ! ይኸው ልብሱ ራሱ ዘይቱ። አይ ነጭ ሽንኩርት አዋረድከኝ፣ ተዋረድኩኝ።